በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናግረዋል። በከተማ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎችም ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎች ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 4 2018 ዓመተ ምህረት ገደማ ከማለዳው 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። ከቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥሏል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል። የሟቾች ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰው ጉዳት ከባድ ሲሉ ገልጸውታል። ሌላ ነዋሪ የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል ሲል ቄስ አለማየሁ የሚባል ሰው ገልጿል። በአካባቢው የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ብሏል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ ጣቢያ፣ የዞኑ ዋና አስተዳዳሪ የእንግዳ ማረፊያን ጨምሮ እንዲሁም በርካታ የፖሊስ ጽሕፈት ቤቶችን ማቃጠላቸውን የገለጹት ሌላ ነዋሪ በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚል ወሬ ስለነበር እሱን አቃጥለው ወጡ የሚባለው ሲሉ ድርጊቱ በፋኖ ታጣቂዎች እንደተፈጸመ አመላክተዋል። በተለያዩ የከተማዋ አካባቢዎች የድሮን ጥቃቶች መፈጸማቸውን ነዋሪዎቹ ለቢቢሲ ተናግረዋል። አንድ ነዋሪ ጥቃቱ በከተማው ዳርቻ ላይ ነው የተፈጸመው ሲል ኪዳነ ምህረት አባረጋዊ አካባቢ የድሮን ጥቃት ተፈጽሟል። በአካባቢው የፋኖ ኃይል ነበር፣ በእነሱ ላይ በተደጋጋሚ ተፈጽሟል ሲል ድምጽ ይሰማቸው እንደነበር ገልጸዋል። ከዚህም ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው ገልጸዋል። በግጭቱ ስለደረሰው ጉዳት መጠን በአካባቢው መስተዳደር የተገለጸ ነገር የለም። ቢቢሲ ስለ ክስተቱ ከገለልተኛ ወገን አላረጋገጠም። ከአካባቢው አስተዳዳሪዎችና የኮሚኒኬሽን ኃላፊው ዝርዝር መረጃ ለመጠየቅ ያደረገው ጥረትም አልተሳካለትም። የከተማው አስተዳደር በወጣው መግለጫ ወራሪ ሲል የገለጻቸው ኃይሎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን ገልጿል። ታጣቂ ኃይሎቹን በስም ያልጠቀሰው አስተዳደሩ ብዛት ያላቸው የከተማ አስተዳደሩ ተቋማት የደቡብ ጎንደር ዞንና የፋርጣ ወረዳ ተቋማትን በእሳት እንዲቃጠሉ እንዲሁም የኤሌክትሮኒክስ ዕቃና ሌሎች ቁሳቁሶችን እንዲወድሙ አድርጓል ብሏል። ከዚህ በተጨማሪም አምቡላንሶችና ተሽከርካሪዎችን እንዳቃጠሉም ገልጿል። የከተማዋ አስተዳደር በማህበራዊ ሚዲያ ገጹ ላይ በቃጠሎ የወደሙ ተቋማትና ንብረቶችን ምስል አጋርቷል። የአማራ ብሔራዊ ንቅናቄ አብን የካቲት 3 2018 ዓ.ም ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች አገርሽቷል ብሏል። አካባቢዎችን በስም ያልጠቀሰው የፓርቲው መግለጫ ባለፉት ጥቂት ጊዜያት ታይቶ የነበረውን አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚንቀሳቀሰው ታጣቂ ቡድን ስለ ግጭቱ እስካሁን ያለው ነገር የለም። ግጭቱ እንዴት ተከሰተ? ከ2 ዓመታት በላይ በግጭት ውስጥ ባለው አማራ ክልል ውስጥ የምትገኘው የደብረ ታቦር ከተማ አልፎ አልፎ በታጣቂዎችና በመንግስት ኃይሎች መካከል በሚፈጠር ግጭት እንዲሁም በሰላም እጦት ውስጥ ቆይታለች። በአካባቢው ተሰማርቶ የነበረው የመከላከያ ሰራዊት በተወሰነ መልኩ ቢሆንም በከተሞች አካባቢ ግጭቱ ጋብ ብሎ እንዲቆይ አድርጎት ነበር ያሉት ነዋሪዎቹ። ሆኖም የመከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ እንደገቡ ይነገራል። አንድ ነዋሪ ባለፈው ሳምንት አርብ
ጥር 29 2018 ዓ.ም መከላከያ ከደቡብ ጎንደር ወጥቶ እንደነበር ከዚያም ፋኖች በየወረዳው ገቡ ከዚያም ወደ ዞኑ ገቡ ብለዋል። በከተማዋ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበር ያስታወሱት ነዋሪው ማክሰኞ ዕለት በስራ ላይ ሳሉ የፋኖ ታጣቂዎች በመኪና ተጭነው ወደ ከተማዋ እያመሩ እንደሆነ ሲሰሙ እኩለ ቀን ላይ ስራቸውን አቋርጠው ወደ ቤት መመለሳቸውን ይናገራሉ። በአፍሪካ ቀንድ ሰማይ ላይ የጦርነት ደመና እንደገና እያጸላ ነው። ለዓመታት የቆየው የኢትዮጵያና የኤርትራ የሻከረ ግንኙነት አሁን ወደ ግልጽ ክስና ዲፕሎማሲያዊ ፍጥጫ ተቀይሯል። ኢትዮጵያ ጎረቤቶቿን ኤርትራን ሉዓላዊነትን ጥሳለች ስትል በይፋ ወንጅላለች። አስመራም በበኩሏ ክሱን ሐሰተኛ ስትል ውድቅ አድርጋለች። ይህ ፍጥጫ ለአፍሪካ ቀንድ ሰላምን ትርጉም አለው። ዛሬ በዜና ኢንሳይት የተለያዩ ዓለም አቀፍ መገናኛ ብዙሃን ያወጧቸውን መረጃዎች በማቀናጀት ወቅታዊ ሁኔታውን የወደፊቱን ስጋት እንተነትናለን። የኢትዮጵያ ጠንከር ያለ ክስና የኤርትራ ምላሽ። የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ መንግስት በላከው ደብዳቤ የኤርትራ ኃይሎች የኢትዮጵያን የሥነ ግዛት ወሰን ጥሰው መግባታቸውንና በሀገር ውስጥ ለሚንቀሳቀሱ የታጠቁ ቡድኖች የሎጂስቲክ ድጋፍ እያደረጉ መሆኑን በይፋ ገልጸዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኤርትራ ኃይሎች ለረጅም ጊዜ የኢትዮጵያን ግዛት ተቆጣጥረው መቆየታቸውን ጠቅሰው በአስቸኳይ ለቀው እንዲወጡ ጠይቀዋል። ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስትር የቀረበበትን ክስ ሐሰተኛና የፈጠራ በማለት ውድቅ አድርጎታል። ኤርትራ በሁለቱ ሀገራት መካከል ዲፕሎማሲያዊ ውጥረት እንዲነግስ ፍላጎት እንደሌላት ብትገልጽም የቀረበው ክስ ግን ሁኔታውን ወደ ከፋ ደረጃ ሊያመራ እንደሚችል ፍንጭ የሚሰጥ ሆኗል። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል በወጣችው አጭር መግለጫ ያስታወቀች ቢሆንም የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ላይ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር እና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀሎች በሚል ርዕስ ባወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጎታል። የኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ለኤርትራው ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቀዋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሯቸው አካባቢዎች የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለት ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትሩ በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረ ገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስቴር በዚህ መግለጫው ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በድምጾቱና በይዘቱ
ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ይዘት ኮንኗል። ኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁ አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻ ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት ልቦናና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኢትዮጵያ የኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመለከተም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችን ተዋግቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡትን የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆኑ ቆይቷል። በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፉ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ተናግረዋል።